ሀገር ሴሌብሪቲዎች በእውነት ነው የምላችሁ በጣም ይገርሙኛል። ለምንድን ነው የሚገርሙሽ ካላችሁኝ ገዳም በር ላይ ሄደው ፎቶ ይነሳሉ። ቤተክርስቲያን በር ላይ ሄደው ፎቶ ይነሳሉ። I'm not saying like የሁሉ ጥሩ አይደለም እያልኩ አይደለም። they can do whatever they want to do። የኔ ፖይንት ምንድነው ሄደው ይነሳሉ። ከዛ the next day ደግሞ ዓለማዊ ነገር የሆነ ብዙ ነገር ሲያደርጉ ታያቸዋላችሁ። ወይ ዘፈን ቤት የሆነ ቦታ ሲጨፍሩ የሆነ ነገር ሲያደርጉ ምን ሲሉ ይሄ ሪል የሆነ ትራንስፎርሜሽን ስለሌለ ነው። ጀስት ሰው እንዲታዩ የሚፈልጉት ነገር አለ። በቃ ከሰው ዘንድ አክሰፕታንስ ለማግኘት ለመቀበል ኦኬ ሃይማኖተኛ ነው፣ ሃይማኖቱን አረሳም፣ ሃይማኖቱን አክባሪ ነው። ስቲል ምንድነው ማለት ነው ሃይማኖት ነው። ሪል የሆነው ሪሌሽንሺፕ የለም ማለት ነው። ሪል የሆነው ሪሌሽንሺፕ የሚመጣው በኢየሱስ ጋር ትሩ ትራንስፎርሜሽኑ ያ እውነተኛው መቀየር ያለው within ነው፣ ከውስጥ ነው የሚመጣው። ስለዚህ እኛ የምናደርገው ይሄ ውጫዊ አፒራንሳችን ብዙ ጊዜ ለሰዎች ታይታ ሊሆን ይችላል። ሰዎች እንዲያዩን የምናደርገው የምናሳያቸው ነገሮች ምንድነው የሚለው መጽሐፍ ቅዱስ? ይሄ ህዝብ በአፉ ያመልከኛል ልቡ ግን ከኔ ራቀ ነው። ድርጊታቸው ስራቸው በሙሉ ላይክ ለታይታ ሰው እንዲያከብራቸው ሰው እንዲፈራቸው በቃ ተኮፍሰው ይሄዳሉ በየቦታው። ልባቸው ግን ከእግዚአብሔር የራቀ ነው። እግዚአብሔር ግን ልባቸውን አስተሳሰባቸውን ድርጊታቸውን አክሰፕት ያላደረገ ሰዎች ናቸው። ስለዚህ አንዳንድ ጊዜ እኛ ሃይማኖት ላይ ነው የምናሳየው አፒራንስ ይሄ ነገር ለሰው ነው ወይንስ ለእግዚአብሔር ነው? ምክንያቱም እግዚአብሔር ልብን ያያል። እጃችንን ተጠቅልለን የምናደርገው ነገር በጣም ሃይማኖታዊ ሆኖ ውስጣችን ባዶ ከሆነ what's the point?